ቀደም ባሉ ጊዜያት ሐሺም ኢብኑ ሰሊም በመባል የሚታወቅ አንድ ግለሰብ አለ። ይህ ሰው በጣም ድሃ ነው። ድህነቱ በጣም የበዛ ከመሆኑ የተነሳ ቤት ውስጥ የሚላስ የሚቀመስ አልነበረም። ነገር ግን በአላህ ላይ ያለው ተወኩልና እንዲሁም ደግሞ እርዚቁን ከማግኘት ጋር ተያይዞ ያለው ተወኩሉ በጣም ደስ የሚል ነበረ። በስሩ ደግሞ አንድ ሚስት አለው። ያቺ ሚስቱ ደግሞ በጣም ውብ ናት። ውብ የሆነች ሚስትን ማግኘት የቻለበት ምክንያት ደግሞ በፊት ጥሩ ገንዘብ ስለነበረው ነው። በአካባቢው የሚታወቅበት አንድ ነገር አለው። በጣም ለጋስ ነው፣ ደግ ነው። ደግነቱ ደግሞ ብዙ ሰዎችን የሚያስተናግድ የሆነ ትከሻ የነበረው ሰው ነበር። ነገር ግን የሆነ ሰዓት ላይ ጊዜ ጣለው። ምንም ነገር ገንዘብ እንዳይኖረው ሆነ ማለት ነው። ይቺ ሴት ያንን ገንዘቡን አይታ ደግነቱን አይታ አካባቢው ላይ ያለውን ዝናውን ተመልክታ እዛ ቤት ውስጥ ገብታ ነበረ። ነገር ግን ይህ ፈተና በጣም አሰቃያት። ይህ ፈተና እሱ ጋር አብራ እንድትቀጥል እንዳያደርጋት አደረጋት ማለት ነው። በየዕለቱ ፍቅሯ እየቀነሰ መጣ። ብዙ ጊዜ እንጨት እየሰበረ ለሰዎች እየሸጠ ነበር የሚተዳደረው በሰዓቱ። ይህንን ነገር እያደረገ ባለበት ሰዓት ላይ ሂንድ እንዴት ዋልሽ በማለት ይጠይቃታል። እሱ ጋር ወደፊት መቀጠል እንደማትፈልግና እሱን ሙሉ ለሙሉ እንደማትፈልገው ኒካሃን እንዲያወርድላት ነበረ የነገረችው የመለሰችለት። በዚህ ሰዓት በጣም ደነገጠ። ከሷ ሊሰማው የማይፈልገውና የማይጠብቀው ነገር ነበር የሰማው። በዛ ሰዓት ደነገጠና በጣም በድንጋጤ ውስጥ ሆኖ ያምሻል እንዴ እብድነሽ እንዴ አላት። ከዛም እሷ መለስ ብላ እብዱማ አንተ ነህ፣ ዝም ብለህ ልታኖረኝ የምትፈልግ በጣም ብዙ ወንዶች የሚፈልጉኝ አይነት ሴትና በጣም እማምር የሆንኩ ሴት ነኝ። ነገር ግን እንደዚህ አይነት ሴት በምቾት ልትኖር የሚገባት የሆነች ሴት ዝም ብላ አንተ ጋር እያከከች መኖር እንደሌለባት ታውቃለህ። ስለዚህ እንድትተወኝ እፈልጋለሁ፣ እባክህን በቃ ቤቴን ለቀህ ውጣ አለችው። ያ ቤት ደግሞ በሚገርም ሁኔታ በኪራይ ነበር የሚኖሩበት። ያንን ቤት ለቆ ከወጣ እሷ ግዴታ ሌላ ባል ማግባት አለባት በፍጥነት፣ ወይም ደግሞ ወደ ቤተሰቦቿ መሄድ መቀላቀል አለባት። ከዛም ድጋሚ ጠየቃት። ድጋሚ ቢጠይቃትም መልሷ አንድ ነበረ። በቃ ኒካሄን አውርድልኝ፣ ከዚህ ቤት ውጣልኝ፣ አልይህ ጥፋልኝ አለችው። ከዛም እሱ ምንም ነገር አላደረገም። ውስጡ ተሰብሯል፣ ልቡ ተነክቷል። ያችን የሚወዳትንና የሚያፈቅራትን እንዲሁም ዘላለም አብረን እንኖራለን ብሎ ያሰበላትን ሚስቱን በቀላሉና በአንድ ቀን ቅጽበት ብቻ ሊያጣት እንደሆነ እየተሰማው ከዛ ቤት ያለውን ንብረት ይዞ ወጣ። ወጥቶ ግን የት እንደሚሄድ እንኳን አያውቀውም። ምክንያቱም በፊት ደግ ሆኖ ሲያገለግላቸው እነሱን ሲያስተናግዳቸው የነበሩ ሰዎች ሁሉ ደሃ ሲሆን ክደውታል፣ ትተውታል። እሱን አይነት ሰው ብዙም አይፈልጉም ሰዎች። ከዛም እሱ ወደ ተተዎች አንዲት ቀሪያ ከተማ ሄደ። ያቺ ከተማ ተትታለች። ብዙ ሰዎች ተሰደውባታል። የተሰደዱባት ምክንያት ደግሞ እዛ ከተማ ላይ ትልቅ የሆነ ወረርሽኝ መጥቶባቸው ነው። ሰዎች በወረርሽኝ የተነሳ ያንን ከተማ ሙሉ ለሙሉ ለቀዋል። እንዲሁም እዛው ሀገር ላይ የሞቱ ብዙ ሰዎችም አሉ። ከዛም ወደዛ ሄዶ መሞቱም መኖሩም ለሱ እኩል በመሆኑ የተነሳ እዛ የተረሳ ከተማ ውስጥ ገባ። ገብቶም እየመሸበት ስለነበረ ወደ አንድ የፈራረሰ ቤት ውስጥ ገባ። እዛ ቤት ውስጥ ገብቶ አንዲት እሱን የለመደች ውሻ አለች። ያቺ ውሻ እሱን ተከትለው ነበር የመጣቸው። ታዲያ እዛ ቀሪያ ውስጥ ገብቶ አንድ ክላስ ውስጥ ገብቶ ሊያርፍ ባለበት ሰዓት ላይ ቦታው ተደረመሰ። የተኛበት ቦታ ማለት ነው። ሲደረመስ ወደ ታች ሌላ ዋሻ ተመለከተ። ያ ዋሻ በፊት በጣም ሀብታም የነበሩ ሰዎችና እንዲሁም ደግሞ ከሰዎች ጋር መቀላቀል የማይፈልጉ የነበሩ ሰዎች ውስጥ ለውስጥ ጉድጓድን እያበጁ የሚደበቁበት ቦታ ነበረ። እንደዚህ አይነት ወረርሽኝና ክፉኛ የሆነ ችግር ሲመጣ እዛ ውስጥ እየገቡ ጊዜን ያሳልፉበት የነበረ ማለት ነው። ነገር ግን ያ ቦታ በጣም የተረሳ ከመሆኑ የተነሳና እንዲሁም ማንም ሰው ነክቶት ማያቅ ከመሆኑ የተነሳ በቀላሉ እንዲደረመስ ሆኖ የተቀመጠ ነበረ። እሱም ሊተኛ ያለበት ቦታ ላይ ተደረመሰ። ወደ ታች ያለውን ክፍል መመልከት ጀመረ። ያንን ውሻ አስከትሎ አካባቢውን ሲቃኝ አንድ የሚገርም ነገርን አየ። በፊት የነበሩ ሰዎች ንብረት ነበራቸው። ንብረታቸውን የትም ቦታ ማስቀመጥ አልቻሉም። ስለዚህ ማድረግ ያለባቸው አንድ አማራጭ እዛ ጉድጓድ ውስጥ ማስቀመጥ ነበረ። ምናልባት ይህ ችግር አልፎና መከራው አልፎ ደህና ጊዜ በሚመጣ ሰዓት መጥተው ሊጠቀሙበት የፈለጉበትን መንገድ አመቻችተው ነበር የወጡት ከዛ። ነገር ግን እዛ አካባቢ የነበሩ ሰዎች ሁሉ በዛ በሽታ ተጠቅተው ስለነበረ ሁሉም ወደ አኺራ ሂደዋል። ይህንን ታሪክ ስለሚያውቅ እዛ ቦታ ላይ ያገኛቸው ጌጣጌጦችና ገንዘቦች በጣም ብዙ ነበሩ። እዛ ከተማ ላይ ሊገመቱ የማይችሉ የነበሩ ማለት ነው። ያንን ጌጣጌጥ ይዞ ወደ አላህ ሱብሓነሁ ወተዓላ ዞራልና ማመስገን ጀመረ። ምናልባት እኔ እስካሁን ድረስ ድሃ ሁኜ የኖርኩት እንዲሁም ይህን ድህነቴን እንድጋፈጥ ያደረገኝ አላህ ሱብሓነሁ ወተዓላ በዛች ሚስቴ የተነሳ ይሆን እንዴ? የኔ ርዝቅ ይህ ነበር እንዴ? እያለ መጠራጠር ጀመረ። ከዛም እሷ ከሱ ከተለየች በኋላ ሙሉ ለሙሉ ርዝቁን እንዲያገኝ ሆነ ማለት ነው። ይህንን ሲሳይ ምስጋናውን ለአላህ በማቅረብ ይዞ ወደዛ ከተማ ተመልሶ መጣ። ወደዛ ከተማ ተመልሶ ሲመጣ በሚገርም ሁኔታ እዛ ከተማ ላይ በፊት በጣም ዝቅተኛ ደሃ የሚባለው እሱ ነበር። ነገር ግን በአንድ ቀን አዳር ብቻ ተመልሶ ሲመጣ እዛ ከተማ ላይ ከፍተኛ ባለሀብት ማለት እሱ ብቻ ነው።
ነው። ሱብሃንአላህ በአንድ ቀን አላህ ነገራቶችን ሁሉ ቀያየረ። ከዛም በአንድ ቀን ሌሊት ያቺ ሴት ደግሞ አንድ ሰውን አስገብታ እዛ ቤት አገኛት። የሄደው ወደ ሚስቱ ነበር፣ እሷን ሊያስደስታት ነበር። ነገር ግን አንድ ጎረምሳ ሲወጣ ተመለከተ። ያ ነገር በጣም አናደደውና ምንም ሳይነግራት ያጋጠመውን ሁሉ ወደዛ አካባቢ አልጋ ቤት ፈልጎ አደረ። ከዛም ጧት ላይ የሚኖርበት ቤት የነበረው አሁን ላይ ሚስቱ እየኖረችበት ያለውን መሬት ለመግዛት ወደዛ ሰውዬ አቀና። ያ ሰውዬ በፊትም መሸጥ ይፈልጋል ያንን መሬት። ከዛም በኋላ ያንን ሰውዬ አናገረውና መሬትህን ልገዛ ፈልጋለሁ አለው። ከዛም ያ ሰው በጣም ደስተኛ ሆነ። በፊት እኮ ደሃ ነበርክ፣ ለዛም ነው ላንተ ሸጥልሃለሁ ብዬ የማላስበው፣ ሌላ ሰዎችን ሳስማማም የነበረው ለዛ ነው። አንተ ከገዛኸኝማ ካንተ የተሻለ ሰው ማን ይገዛኛል በማለት እሱም እሺታውን አቀረበለት። ከዛም ተስማምተው በገንዘብ መሬቱን የግሉ አደረገ። የግሉ ካደረገ በኋላ ያቺን ሴት ከዛ ቤት ማውጣት እንዳለበት ስለተሰማው ኒካህ ትናንት ወዲያ ወርዶልሻል፣ ስለዚህ ዛሬ ከዚህ ቤት እንድትወጪ ይፈልጋለሁ አላት። እሷ ደግሞ ሞልቀቅ ብላ በጣም ብዙ ሊከፍሉልኝ የሚችሉ ወጣቶች እንዳሉ በዙሪያ አታውቅም እንዴ? ስለዚህ አንዱን ብጠራው አሁን በየወሩ የቤት ኪራይ እንዲያስገባ ማድረግ እችላለሁ። ስለዚህ እንደዚህ አይነት አማራጭ ያላትን ሴት ዝም ብለህ ከመሬት ተነስተህ መተህ ውጪ ልትለኝ አትችልም። ባለቤቱ መጥቶ ውጪ ይበለኝ፣ የፈለገውን ያክል ወራት እከፍለዋለሁ፣ ስለዚህ እዚሁ ነው የምቀመጠው አለችው። ከዛም እሷ ከዚህ በፊት በጣም የምወደውና የሚወደኝ የሆነ ሰው አለ፣ ያ ሰው ደግሞ ሊያገባኝ ስለፈለገ አሁን ከቤታችን እንድትወጣ ነው የምፈልገው አለችው። ነገር ግን ያላወቀችው አንድ ትልቅ ሚስጥር ያንን መሬት እሱ እንደገዛው ነው። ከዛም ዝም አላት። እሺ ብሎ ትቷት ሄደ። ይህንን ጉድ ሊመለከት ፈለገ። እሱም በዛ ገንዘብ ስራውን እያንቀሳቀሰ በፊት የነበረውን ስራ እያለመለመ እሷን ይጠብቃታል። ወራቶች አለፉ። 4 ወራቶች ካለፉ በኋላና የሷ ዒዳ ካለፈ በኋላ ያንን ያለችውን ወንድ እንዲያገባት ጠየቀችው። በዛ ሰዓት ያ ሰው አሾፈባት። እኔ አንቺን ልጠቀምብሽ እንጂ አንቺ እሱን የተውሽ ሰው እኔ ነገ ወዲያ ሳጣ እንደምትተወኝ እርግጠኛ ስለሆንኩ ፈጽሞ አንቺን አልፈልግሽም ለቁም ነገር አላት። ከዛም እሷ ተናደደች። አንተ ባትፈልገኝም ብዙም ይፈልጉኛሉ በማለት ሌላ ሶስተኛ አማራጭ ውስጥ ገባች። ነገር ግን ብዙ ሰዎች ቁም ነገር ላይ ስትደርስ አይፈልጓትም። የማይፈልጉበት ምክንያት ደግሞ ችግር ቢነካቸው፣ በሰዓቱ የሆነ ችግር ላይ ቢደርሱ እሷ ትታቸው እንደምትሄድና ምርጫ ልታደርጋቸው የምትችለው ገንዘብ ብቻ ስላላቸው እንደሆነ በደንብ ተረድተዋል ማለት ነው ብልጥ የሆኑ ወንዶች። ሱብሃንአላህ። ከዛም እቺ ሴት ከትዳር ውጭ ሆነች። በሰዓቱ በቃ አሁን ዒዳችን አልቋል፣ እኔም ሐቅ የለሽም እኔ ጋ፣ አንቺ ጋም እኔ ሐቅ የለኝም፣ ስለዚህ ይሄን ቤት ትለቅልኛለሽ ወይ በማለት ይጠይቃታል። ነገር ግን እሷ እምቢታ ነበር መልሷ። ምክንያቱም የሱ ቤት እንዳልሆነ ነው አሁንም እያወቀች ያለችው። ካርታውን አሳያት። ስም አዙር ያለው የኔ ነው፣ ስለዚህ ውጪልኝ ባክሽ ይላታል። በዛ ሰዓት ደነገጠች። መሄጃ እንደሌላ ታወቀች። ቤተሰቦቿም ትልቅ ሴት ናት፣ ማንም አይፈልጋትም። ከዛ በኋላ ማንም ወንድ እየተጠጋት አይደለም በቁም ነገር። ስለዚህ እነሱም ሰልችተዋልና ትዳርሽን አጥብቀሽ ያዥ ከማለት ውጪ ፈጽሞ ሌላ ምክር የላቸውም። ስለዚህ እንደገና ተመልሳ ይሄን ሰው መለመን አለባት። ትለምነውም ምን ብታረገውም እሱ ግን ፈጽሞ አይፈልጋትም። ነገር ግን ያኔ ስመለስ አንድ ወንድ ጋር አገኘውሽ እንጂ ልነግርሽ የነበረውን ነገር አሁን ልነግርሽ ፈልጋለሁ በማለት ይነግራታል። እሱ ምንድነው ብላ ስትጠይቀው ያኔ ካባረርሽኝ በኋላ እዛች የተረሳሽ ከተማ ውስጥ ከሄድኩ በኋላ ያጋጠመኝን እርዚቅ ብታቂ በማለት እያንዳንዱን ነገር ብትና አድርጎ ይነግራታል። ደነገጠች። ሱብሃንአላህ። ከኔ በመውጣትህ የተነሳ ይሄን ሁሉ እርዚቅ አግኝተ ሊሆን ይችላል፣ ነገር ግን አሁንም እርዚቅ እስካለን ድረስ አብረን መኖር እንችላለን ትለዋለች። እሱ የመለሰላት መልስ ግን አላህ ካንቺ እስክለይ እየጠበቀ እንጂ እዚህ ቁጭ ብዬ ራሱ ይሄንን እርዚቅ አላህ ሊያመጣልኝ ይችል ነበረ። ምክንያቱም እኔ በአላህ ላይ ያለኝ ተስፋ በጣም ሀይ ነበረ። አንቺ ግን በአላህ ላይ ያለሽ ተስፋ በጣም የወረደ ነው። በራስሽ መተማመን፣ በመልክሽ በመተማመንሽና እንዲሁም ሀብት ባላቸው ሰዎች በመተማመንሽ የተነሳ ርዚቃችን እዚህ ቦታ ላይ ሊቆም ችሏልና እባክሽ ከዚህ በኋላ ላለው ህይወትሽ ትምህርት ወስደሽ ከዚህ ቤት ውጪልኝ በማለት ከዛ ቤት ያስወጣታል። እቺ ሴት ህይወቷ ተበላሽቶ ቀረ። የዚህ ሰው ህይወት ደግሞ በጣም ለመለመ። እንዲሁም በሷ የተነሳ ደግሞ የተሻለ ነገርን እንዲያገኝ አላህ Subhanahu Wa Ta'ala ረዳው። ያን ጊዜ ውጣ ብላ ባታባረው ወደዛ ከተማ አይሄድም ነበር። ያን ከተማ ሁሉም ሰው ይፈራው ነበረ፣ ምክንያቱም ብዙሃኖች ሞተውበታልና ማለት ነው። ወደዛ ከተማ እንዲሄድ ያደረገው አንዱ ምክንያት የሷ ኃይለኝነት ነበር። አላህ Subhanahu Wa Ta'ala እኛን ሊጠቅመን ሲፈልግ የሆነን ነገር ሊያነሳብን ይችላል። ወንድም እህቶቼ፣ ያ የሚያነሳብን ነገር ለኛ በጣም ውድ ብለን የምናስበው ሊሆን ይችላል። ነገር ግን ከዛ የተሻለ ነገር አላህ ሊክሰን ስለሚችል ትግስት ማድረጋችን ወሳኝነት ያለው ጉዳይ ስለሆነ በዚህ ታሪክ እንማር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።